ዛሬ ለግራፊክስ ዲዛይነሮችም ለሞሽን ግራፊክስ ዲዛይን ለምታደርጉ ቪዲዮ ኤዲት ለምታደርጉ ከዲዛይን ጋር በተገናኘ ለምትሰሩ ሰዎች ለናንተ በጣም አሪፍ ዌብሳይት ይዤ መጥቻለሁኝ። ይሄም ምንድነው በጣም ብዙ ጊዜ እንደ ኢትዮጵያ ውስጥ እንዳለን ሰው የምንቸገረው ምንድነው ፎንት የት ነው ሄደን ዳውንሎድ የምናደርገው? የተለያዩ ፎንቶች ይወጣሉ በተለያዩ ጊዜ። እነዛን ፎንቶች የት ነው ሄደን ዳውንሎድ የምናደርገው ብላችሁ ብዙ ጊዜ ኮንፊውዝድ እንደምትሆኑ አውቃለሁ። ለዚህ የሚሆን በጣም ቆንጆ ዌብሳይት ዲስከቨር አድርጌያለሁ፣ አግኝቻለሁኝ። በጣም ነው ዌብሳይቱን የወደድኩት። ስለዚህ እንዴት እንደምታገኙ አንድ ባንድ አሳያችኋለሁ። ዩአርኤል ሰርች የምናደርግበት ቦታ ላይ በመሄድ ምን እናደርጋለን? ምን ብለን ሰርች እናደርጋለን? ፎንት ዶት ኢቲ ብለን ሰርች እናደርጋለን። ከዛ ኢንተር ብለን በምንነካበት ጊዜ ቀጥታ ወደ ዌብሳይቱ ያስገባናል ማለት ነው። በጣም ነው የወደድኩት ዌብሳይቱን። በጣም ክሊን ነው፣ በጣም ፕሮፌሽናል ነው። በጣም ነው ያደነኳቸው። ምናልባት ይህንን ዌብሳይት የሰራችሁ ሰዎች ይህንን ቪዲዮ የምታዩ ከሆነ ኮንታክት አድርጉኝና ወይም ደግሞ ስለ ዌብሳይቱ በበለጠ ሰፋ ባለ መልኩ ፕሮሞት ልናደርገው እንችላለን። በጣም ነው የወደድኩት። ክሊን ነው ዌብሳይቱ፣ በጣም ደስ ይላል። እንደምታዩት በጣም የተለያየ በጣም ብዙ የሆነ ፎንቶች አሉ፣ ፍሪ የሆኑ። ምናልባት አሁን ለጊዜው በክፍያ የሚሸጡ ፎንቶች የሏቸውም፣ ግን ወደፊት ይህንንም ፕላትፎርም እዚሁ ላይ ይጀምራሉ ብዬ ተስፋ አደርጋለሁኝ፣ ይኖራቸዋል ብዬ። በተረፈ ግን በጣም ነው የወደድኩት። በጣም ብዙ አይነት ፎንት አለ። በተለያየ የዲዛይን ኢንዱስትሪ ውስጥ ላላችሁ ፕሮፌሽናሎች በጣም ይጠቅማል ብዬ አምናለሁኝ። በጣም ኢቨን እኔ ራሱ አንዳንድ ፈልጌ ያላገኘዋቸውን ፎንቶች እዚህ ውስጥ ማግኘት ችያለሁኝ። ስለዚህ ለእናንተም በጣም ይጠቅማችኋል። ሌላው በጣም የወደድኩት ምንድነው፣ ለምሳሌ አሁን ይሄኛው ፎንት ፋሚሊ ያለው ፎንቱ እንደምታዩት ሬጉላር አለው፣ ላይት አለው፣ ቦልድ አለው። እዚህ ጋር ዳውንሎድ የምትለዋ ምልክት በምትነኩበት ጊዜ ቀጥታ ምን ያደርግላችኋል? ዳውንሎድ ያደርግላችኋል። ሲምፕል፣ በቃ በጣም ነው ደስ የሚለው። በጣም ክሊን ነው፣ በጣም ፕሮፌሽናል ነው። በዚህ አጋጣሚ ዌብሳይቱን ለሰራችሁ ሰዎች ቴንኪዩ ማለት ፈልጋለሁ። ስለዚህ ሄልፕፉል ወይም ደግሞ ጠቃሚ ሆኖ እንዳገኛችሁት ይህን ቪዲዮ ተስፋ አደርጋለሁ። ከወደዳችሁ ኮመንት ሴክሽን ላይ ሀሳባችሁን ግለጹልኝ። ቪዲዮን ላይክ አድርጉት፣ ዩቲዩብ ቻናሉን ደግሞ ሰብስክራይብ አድርጉት። እግዚአብሔር ያክብርልኝ።